ስለዚህ ዛሬ ደግሞ የምናየው ምንድነው በዚህ ቻናል ላይ ዩኒት 4 ሴልስ አዝ ዘ ቤዝ ኦፍ ላይፍ ነው የሚል። በነገራችን ላይ በዚህ ቻናል የተለያዩ ትምህርቶች እስካሁን እየተለቀቁ ቆይተዋል። በተለይ 7ኛ እና 8ኛ ክፍል ጀነራል ሳይንስ ያሉ ኮንሴፕቶች ወይም ደግሞ ቶፒኮች በብዛት በዚህ ቻናል ማብራሪያ ይሰጣሉ ማለት ነው። ቻናሉ ደግሞ ዩኒቨርሳል ቲዩቶሪያል ይሰኛል። ካሁን በፊት ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ተባበሩ። ዛሬ የምናየው በተለይ ማይክሮስኮፕ ላይ ይሆናል። ማይክሮስኮፕ ምንድነው? ዩዝ ኦፍ ማይክሮስኮፕ ዲስቲንጉሽ ቢትዊን ዲፈረንት ታይፕስ ኦፍ ማይክሮስኮፕ ሰች አስ ላይት ኤሌክትሮን ማይክሮስኮፕ፣ ሲምፕል ማይክሮስኮፕ ኤንድ ኮምፓውንድ ማይክሮስኮፕ የሚሉ ነገሮች አሉ። ዲስክራይብ ዘ ቤዚክ ፓርትስ ኤንድ ፋንክሽንስ ኦፍ ማይክሮስኮፕ፣ ዩዝ ኦፍ ማይክሮስኮፕ ቱ ቪው ኦብጀክትስ የሚሉ መሰረታዊ ነገሮች አሉ። እነሱን ነው የምናይ ማለት ነው። የመጀመሪያው ምንድነው የሚል ፐርፐዝ ኤንድ ኢንቨንሽን ኦፍ ማይክሮስኮፕ ነው የሚል። ማይክሮስኮፕ ኢዝ አን ኢንስትሩመንት ዛት ዩዝድ ቱ ኦብዘርቭ ኦብጀክትስ ዊች ካን ኖት ሲን ክሊርሊ ዊዝ አወር ኔክድ አይ ይላል። ስለዚህ ማይክሮስኮፕ ማለት ምንድነው? ኢዚሊ ዩዝድ ቱ ማግኒፋይ ዘ ኢሜጅ ኦፍ አን ኦብጀክት። ማይክሮስኮፕ ኢዝ ዩዝድ ቱ ማግኒፋይ ዘ ሳይዝ ኦፍ አን ኦብጀክት ማለት ነው። ማይክሮስኮፒክ የሚል አለ በዚሁ። ማይክሮስኮፒክ ማለት ምን ማለት ነው? ኢት ኢዝ ኢንቪዚብል ቱ አይ አንለስ ኤድድ ባይ ማይክሮስኮፕ። ማይክሮስኮፕን ካልተጠቀምነ ልናያቸው የማንችል ኦብጀክቶች ናቸው። አን ኦብጀክት ዛት ካንኖት ቢ ሲን ባይ አወር ኔክድ አይ አንለስ ዊ ኤድድ ባይ ማይክሮስኮፕ ኢዝ ኮልድ ማይክሮስኮፒክ። ጥቃቅን ማለት ነው። ጥቃቅን የሆኑ ኦብጀክቶች ማለት ነው ማይክሮስኮፒክ። ስለዚህ ግዴታ ማይክሮስኮፕ ስለሚጠቀም ማይክሮ ሚንስ ስሞል ኤንድ ስኮፒክ ሚንስ ማይክሮስኮፕ ከሚለው በአንድ ላይ የተወሰደ ነው። ስለዚህ ማይክሮስኮፕ ተጠቅመን ብቻ የምናያቸው ማለት ነው በቀላሉ። ሌላኛው ደግሞ አንድ ሳይንስ አለ። ዘ ሳይንስ ኦፍ ዩዚንግ ማይክሮስኮፕ ኢን ኦርደር ቱ ማግኒፋይ ዘ ሳይዝ ኦፍ አን ኦብጀክት ኢዝ ኮልድ ማይክሮስኮፒ ይላል። ስለዚህ ኢን ኦርደር ቱ ዋንስ ካን ኢንቨስቲጌት ስሞል ኦርጋኒዝምስ such as cells and microorganisms use a microscope. This science of using a microscope is called microscopy. ስለዚህ ማይክሮስኮፕን በመጠቀም ስሞል የሆኑ ኦብጀክቶችን ማየት የማየት ጥበቡ ሳይንሱ ምን ይባላል? ማይክሮስኮፒ ይባላል። ማይክሮስኮፒ ይባላል ማለት ነው። ቀጣይ ዋት ዘ ዩዝ ኦፍ ማይክሮስኮፕ ነው የሚለን። ጠቀሜታው ምንድን ነው? ማይክሮስኮፕ ለምን ይጠቅማል? አሁን እንመልሳለን እነዚህን ጥያቄዎች። ማይክሮስኮፕ ማግኒፋይ ዘ ሳይዝ ኦፍ አን ኦብጀክት ዩ ሃቭ ቱ ሲን ቢፎር አት ዘ ኢንትሮዳክሽን ፓርት ዘ ዴፊኒሽን ማይክሮስኮፕ ማግኒፋይ ዘ ሳይዝ ኦፍ አን ኦብጀክት ብለን መተናል። ስለዚህ የኦብጀክቶችን ሳይዝ ማግኒፋይ ማድረግ ማጉላት አንዱ ጠቀሜታው ነው። እሱ ብቻ አይደለም፣ ኦፈርስ ኤ ቻንስ እድልን ይሰጣል። ለምን? ክሎዝሊ ስተዲ ኤንድ ለርን ሞር አባውት ስሞል ኦርጋኒዝምስ ላይክ ሴል ኤንድ ማይክሮ ኦርጋኒዝምስ ሰች አስ ባክቴሪያ፣ ቫይረስ፣ አሜባ ኤንድ ብላብል። ስለዚህ እንደዚህ የመሰሉ ማይክሮ ኦርጋኒዝሞች እና ሴሎችን ለማጥናት የበለጠ እድል ይሰጠናል። ሶ ዚስ ኢዝ ዘ አዘር ዩዝ ኦፍ ማይክሮስኮፕ ኤንድ the third one is used to show the hidden and the scattered object scattered የሆነ hidden የሆነ የማይታየውን ፓርት ምን ይለናል? ያሳየናል። ምን እያደረግን ማለት ነው?
ስክሮል እያደረግን የማይታየው ፓርት ሁሉ እንዲታየን ያደርግልናል ማለት ነው። ሶ ዚስ ኢዝ ዘ ዩዝ ኦፍ ማይክሮስኮፕ ኦልሶ። ሁ ኢንቨንት ኮምፓውንድ ማይክሮስኮፕ ኤንድ ዌን ይላል። በቀላሉ እዚህ ላይ ምንድን ነው የምናየው? ኮምፓውንድ ማይክሮስኮፕን ማን አገኘው፣ መቼ አገኘው የሚሉ ሁለት መሰረታዊ ጥያቄዎች ናቸው። እኛ ደግሞ እንዴት አገኘው፣ መቼ አገኘው እና ማን አገኘው የሚሉ እንዴት ዋት። ስለዚህ ይህን ሶስት ነገሮች እኛ ዋት የሚል እንጨምርበታለን። ሰውየው ማን ነው? ዘካሪያስ ጆንሰን ይባላል። ዘካሪያስ ጆንሰን ይባላል። ኤንድ ሃንስ ሊፈርሄ ይባላሉ። ሁለት ናቸው። ዘካሪያስ ጆንሰን እና ሃንስ ሊፈርሄ ይባላሉ። ስለዚህ እነዚህ ሰዎች ይህን ማይክሮስኮፕ መቼ አገኙት? በ1595 ማለት ነው። አር ኖትድ አስ ዘ ፈርስት ሜን ቱ ዲቨሎፕ ዘ ኮንሴፕት ኦፍ ኮምፓውንድ ማይክሮስኮፕ ባይ ፕሌሲንግ ዲፈረንት ታይፕስ ኤንድ ሳይዝ ኦፍ ሌንስስ ኢን ኦፖዚት ኢንድስ ኦፍ ዘ ቲዩብ። ከሁለት ኦፖዚት ኢንድ ላይ ከተቀመጡ ቲዩቦች ላይ የተለያየ ሳይዝ ያላቸውንና የተለያየ አይነት የሆኑ ሌንሶችን ወይም ደግሞ ምስሪቶችን በማስቀመጥ ኮምፓውንድ ማይክሮስኮፕን ኢንቨንት አድርገዋል። አገልግሎቱን ተረድተዋል። ስለዚህ እነዚህ ሁለት ሰዎች ኮምፓውንድ ማይክሮስኮፕን ፈርስት ኢንቨንት አድርገዋል ማለት ነው። ቤዝድ ኦን ዘ ነምበር ኦፍ ሌንስስ ኢት ሃዝ and uses light microscopes are categorized into simple microscope and compound microscope። ምንድነው የሚለን? ቤዝድ ኦን ዘ ነምበር ኦፍ ሌንስስ ነው። ምስሬታቸውን ወይም ደግሞ ሌንሳቸውን መሰረት በማድረግ ላይት ማይክሮስኮፕ በሁለት ይከፈላል። እሱም ሲምፕል ማይክሮስኮፕ ኤንድ ኮምፓውንድ ማይክሮስኮፕ ተብሎ ማለት ነው። ላይት ማይክሮስኮፕ ነው በሁለት የሚከፈል፣ ሲምፕል ማይክሮስኮፕ እና ኮምፓውንድ ማይክሮስኮፕ። አሁን ሲምፕል ማይክሮስኮፕን እንይ። ሲምፕል ማይክሮስኮፕ ኮንሲስትስ ኦፍ ኮንቬክስ ሌንስስ ዛት ኢዝ ካፔብል ኦፍ ማግኒፋይንግ አን ኦብጀክት ነው የሚለን። ስለዚህ ኮንቬክስ ሌንስ እብጥ ምስርቶች ሲንግል ኮንቬክስ። ስለዚህ አንድ እብጥ ምስሪት አለው ዛት ኢዝ ካፔብል ኦፍ ማግኒፋይንግ አን ኦብጀክት። ስለዚህ ምንድነው? ሲምፕል ሚንስ አንድ ሲንግል ኮንቬክስ ሌንስ አለው ማለት ነው። ምስሪት አለው። ምንድነው አገልግሎቱም? ኦብጀክቱን ማግኒፋይ ማድረግ ነው፣ ማጉላት ነው። ሃንድ ሌንስ ኦር ማግኒፋይንግ ግላስ አለ። ሃንድ ሌንስ ማግኒፋይንግ ግላስ እሱ ምንድነው? ሪዲንግ ሌንስስ ሌላም አለ። ሪዲንግ ሌንስ የሚባል የማንበቢያ መነጽር፣ ለምሳሌ የማንበቢያ መነጽር አን ኤግዛምፕልስ ኦፍ ሲምፕል ማይክሮስኮፕ። እነዚህ ነገሮች ምንድን ናቸው? በአጠቃላይ ሲምፕል ማይክሮስኮፕ ኤግዛምፕሎች ናቸው ማለት ነው። የማንበቢያ ወይም ደግሞ ሪዲንግ ሌንስ፣ ሃንድ ሌንስ አለ፣ የእጅ መስተዋት ወይም ደግሞ የእጅ ምስሪት። ሌላኛው ደግሞ ምንድን ነው? ሲንግል ኮንቬክስ ሌንስ ዛት ኢዝ ካፔብል ኦፍ ማግኒፋይንግ አን ኦብጀክት ነው የሚል። እነዚህ ሁለት ነገሮች ኤግዛምፕሎች ናቸው ማለት ነው። ዘይ ካን ማግኒፋይ አባውት 10 ታይምስ ቱ 20 ታይምስ ይላል። ስለዚህ ሲምፕል ማይክሮስኮፕ የማጉላት አቅሙ ስንት ነው? ከ10 እስከ 20 ጊዜ ነው። አክቹዋል ሳይዝ ኦፍ አን ኦብጀክት ታይምስ 10 አፕ ቱ 20 ታይምስ ማለት ነው በዚህ በሲምፕል ማይክሮስኮፕ። ስለዚህ ለምሳሌ የአንድ አክቹዋል ሳይዝ ኦፍ አን ኦብጀክት የአንድ ኦብጀክት አክቹዋል ወይም ደግሞ ትክክለኛው ሳይዙ 10 ቢሆን በሲምፕል ማይክሮስኮፕ ሌብል በምን ላበዛው እችላለሁ? በ10 ላበዛው እችላለሁ። በ11 በ12 በ13 በ14 በ15 በ16 በ17 እስከ 20 ድረስ ባለው እያበዛው ወድና 10 ሲባዛ በ10 ለምሳሌ በመጀመሪያው እንኳን ብነሳ ከትንሹ ብጀምር 100 ጊዜ ይሆንልኛል ማለት ነው። የኦብጀክቱ ሳይዝ 100 ጊዜ 100 ይሆናል ማለት ነው። 10 ጊዜ ስላበዛው ማለት 10 በ10 100። ስለዚህ 100 ይሆናል ማለት ነው።
ሳይዙ። ስለዚህ ከ10 እስከ 20 ጊዜ ኦብጀክቱን ያጎላል ወይም ደግሞ ማግኒፋይ ያደርጋል ማለት ነው። ማግኒፋይ ያደርጋል። ምን አሉ እዚህ ላይ ምን አለ? ኮምፓውንድ ላይት ማይክሮስኮፕ አለ። እዚህ ላይ እያየ ነው። አሁን መጀመሪያ ግራፍ ላይ ተመለክቶላችኋል። ታይፕስ ኦፍ ሲምፕል ላይት ማይክሮስኮፕ የሚለው ነው። እነዚህን ማይክሮስኮፖች ያቸው አንደኛዋ ምን አለ? ሃንድ ሌንስ የሚባለው አለ። ሃንድ ሌንስ አይታችሁ ከሆነ ሃንድ ሌንስ አለ፣ ሪዲንግ ሌንስ አለ፣ እንደገና ደግሞ ኖርማል ሲምፕል ኮንኬቭ ሌንስ አለ። እነዚህ ነገሮች አሉ። ስለዚህ እነዚህ ምንድን ናቸው? የሲምፕል ማይክሮስኮፕ ፊገሮች ናቸው ማለት ነው። ቀጣዩ ኮምፓውንድ ላይት ማይክሮስኮፕ ነው የምናየው። ኮምፓውንድ ማይክሮስኮፕ ኢዝ ኤ ማይክሮስኮፕ ዛት ዩዝስ መልቲፕል ሌንስስ ነው። ስለዚህ ይሄኛው ከሲምፕል የሚለየው ሲምፕል አንድ ሌንስ ነው ያለው። ይሄኛው ደግሞ መልቲፕል ሌንስስ አለው ማለት ነው። ብዙ ሌንሶች አሉት። አት ዘ ሴም ታይም በአንድ ቱ ኢምፕሮቭ ማግኒፊኬሽን፣ በተመሳሳይ ጊዜ ማግኒፊኬሽንን ኢምፕሮቭ ማድረግ ወይም ደግሞ ጥሩ እይታ እንዲኖር ማድረግ፣ ጥሩ የማጉላት የኦብጀክቶች ኢሜጅ እንዲኖር እንዲታይ ማድረግ የሚችሉ የተለያዩ ሌንሶችን ይጠቀማል ማለት ነው። ስለዚህ ማግኒፊኬሽን ኤንድ ሪዞሉሽን ማለት ደግሞ ቅድም ስላችሁ እንደነበረው ስካተርድ እና ሂድን የሆኑ ነገሮችን የማየት አቅም የማይክሮስኮፑ ነው ማለት ነው። ማግኒፊኬሽን ደግሞ ኢንክሪዝ ዘ ኢሜጅ ኦፍ አን ኦብጀክት ነው። ስለዚህ እነዚህ ሁለት ጠቀሜታዎችን በአንድ ላይ የሚያከናውኑ የተለያዩ ሌንሶች አለው ማለት ነው። ማን? ኮምፓውንድ ላይት ማይክሮስኮፕ። ዘ ቱ ሌንስ ሲስተምስ አር ዘ ኤፒስ ኦክላር ሌንስ ኤንድ ዘ ኦብጀክቲቭ ሌንስስ ይላችኋል። ዘ ኦብጀክቲቭ ሌንስስ ኢንክሉድድ ኦብጀክቲቭ ሌንስ ማንን ያጠቃልላል? ማንን ያጠቃልላል? ላወር ፓወር ኦብጀክቲቭ ሌንስ አለ። 4 ጊዜ የአክቹዋል ሳይዙን ያበዛልናል። ሚድል ፓወር ኦብጀክቲቭ አለ። 10 ጊዜ የኦብጀክቱን ያበዛልናል። ሃይ ፓወር ኦብጀክቲቭ ሌንስ አለ። 40 ጊዜ የኦብጀክቱን ያክል ያበዛልናል ማለት ነው። ኦይል ኢመርሽን ሌንስስ አለ። ይሄ ደግሞ 100 ጊዜ የኦብጀክቱን ያደርግል ሳይዝ ያጎላልናል ማለት ነው። ስለዚህ እነዚህን ያክል እነዚህ ሌንሶች አሉት ማለት ነው። ማን? ኮምፓውንድ ማይክሮስኮፕ ማለት ነው። ማይክሮስኮፕ ሃዝ ቱ ሜጀር አቢሊቲስ ማግኒፊኬሽን ኤንድ ሪዞሉሽን። ማይክሮስኮፕ ሁለት ልዩ ችሎታዎች ወይም ደግሞ ልዩ አቅም ልዩ ችሎታ አለው ማይክሮስኮፕ ከምንም በላይ ማለት ነው። የመጀመሪያው ማግኒፊኬሽን ነው። ማግኒፊኬሽን ማለት ምንድን ነው? ማግኒፊኬሽን ኢዝ ኢንክሪዚንግ ዘ ሳይዝ ኦፍ አን ኦብጀክት ቱ ቢ ቪውድ። ቪውድ ሚንስ መታየት። ስለዚህ የአንድ ኦብጀክት እይታ በቀላሉ እንዲታይ ማድረግ መቻል፣ ማግኒፋይ ማድረግ፣ ላይን ቅርብ ማድረግ፣ ሳይዙን መጨመር መቻል። ይሄ አንዱ የማይክሮስኮፕ ችሎታ። ሁለተኛው ደግሞ ምን ያልችዋል? ሪዞሉሽን ነው። ሪዞሉሽን is the ability of the microscope to show the detailed or scattered part of an object. It helps us distinguish between two separate points ይለናል። ስለዚህ ሪዞሉሽን የሚባለው ደግሞ ምንድን ነው? በቃ ላይናችን በጣም ከባድ የሆኑ ሂድን የሆኑ ማለት እንችላለን ስካተርድ የሆኑ ኦብጀክቶች ዲቴልድ ሆነው እንዲታዩን ማድረግ፣ በጥልቀት እንድንመረምራቸው እንድናያቸው ማድረግ። እሱ ብቻ አይደለም፣ ሁለት የተለያዩ ሰፓሬት የሆኑ ፖይንቶችን በቀላሉ ለመለየት ለኛ በአንድ የሆኑ የሚመስለን ግን እነዚያ ሰፓሬት የሆኑ ፖይንቶች ለኛ በአይናችን መለየት አንችልም። የማይክሮስኮፕን ሪዞሉሽን ፓወር ተጠቅመን ግን መማረግ እንችላለን ማለት ነው። ሰፓሬት ማድረግ ዲስቲንጉሽ ማድረግ እንችላለን ማለት መለየት የሚያስችል this is another ability of microscope። እዚህ ላይ ደግሞ
ምን ቀርቦልናል መሰላችሁ? ፊገሩ ነው የቀረበልን። ዚስ ኢዝ ኤ ማይክሮስኮፕ ኤ ኮምፓውንድ ማይክሮስኮፕ እያያችሁ ይታያል። ስለዚህ ይሄ ማይክሮስኮፕ የተለያዩ ፓርቶች አሉት። የመጀመሪያው ኤፒስ ወይም ደግሞ ኦክላር ሌንስ ነው። ደግሞ ይሄው ኦክላር ሌንስ ምንድን ነው? የኦብጀክቶችን ሳይዝ ምን ማድረግ ነው? ወይም ደግሞ ማይክሮስኮፑ ምን እንዲል ማድረግ ነው? ማግኒፋይ እንዲያደርግ ማድረግ ነው። ቦዲ ቲዩብ አለ። ቦዲ ቲዩብ ደግሞ ምንድን ነው? ኖስፒስን ከማን ጋር የሚያያይዝ ነው? ከአይፒስ ጋር መሸጋገሪያ ሆኖ እንደ መሸጋገሪያ ሆኖ የሚያገለግል። ቀጣዩ ምንድን ነው? አርም አለ። ኬሪንግ ኦር ሃንድል ኬሪ ዘ ፓርትስ ኦፍ ማይክሮስኮፕ የማይክሮስኮፕን ፓርቶች ምን የሚል የሚሸከም ነው። ቀጣዩ ማን ነው? ላው ኦብጀክቲቭ ሌንስ ነው። ላው ኦብጀክቲቭ ሌንስ ይሄ ደግሞ የአንድን ኦብጀክት ሳይዝ በአራት ጊዜ የሚያጎላ ነው። ሚድል ኦብጀክቲቭ ሌንስም አለ። እሱ ደግሞ የአንድን ኦብጀክት ሳይዝ 10 ጊዜ የሚያበዛ ነው። ሃይ ኦብጀክቲቭ ሌንስ አለ። ይሄ ደግሞ የአንድን ኦብጀክት ሳይዝ ስንት ጊዜ የሚያበዛ ነው? 40 ጊዜ የሚያበዛ ነው ማለት ነው። ቀጣዩ ማን ነው? ስቴጅ ነው። ስቴጅ ደግሞ ሴፓሬት ማድረግ ነው። ሴፓሬት ስፔስመኖችን ምን ማድረግ ነው? ሴፓሬት ማድረግ። ስለዚህ ኦብዘርቭ እንድናደርግ ስፔስመኖች ለዚህ የሚያገለግል ማን ነው? ስቴጅ። ሌላው ስላይድ ክሊፐርስ አለ፣ ዲያፍራምስ አለ፣ ኮርስ አጀስትመንት አለ፣ ፋይን አጀስትመንት አለ፣ ሜረር አለ፣ ኢሉሚኔሽን አለ፣ ቤዝ አለ። ቤዝ ደግሞ ሙሉ ፓርቱን ሙሉ የሚሸከመው ሙሉ ፓርቱን ታች ላይ እንደምታዩት ቤዝ ነው። ቤዝ ሚንስ መሰረት። ስለዚህ የማይክሮስኮፑ መሰረት ማለት ነው። ስለዚህ እያንዳንዳቸውን ፓርት አሁን እናያለን። ምንድን ነው ስራቸው? በማይክሮስኮፕ ውስጥ ምንድን ነው የራሳቸው ተዋጽኦ፣ አገልግሎታቸው ምንድን ነው እናያለን። አሁን እናያለን ማለት ነው። እሺ ቤዚክ ፓርትስ ኦፍ ኮምፓውንድ ላይት ማይክሮስኮፕ ፓርትስ አለ፣ ፋንክሽንስ አለ። ቤዝ፣ አርም፣ ስቴጅ ክሊፕ፣ አይፒስ፣ ኦብጀክቲቭ ሌንስ፣ ኮርስ አጀስትመንት ብሎ ቀርቦላችኋል። ስለዚህ ቤዝ በሚለው ስትሄዱ ፋንክሽኑ ምንድን ነው? ሳፖርት ዘ ማይክሮስኮፕ። አርም ዩዝድ ቱ ኬሪ ዘ ማይክሮስኮፕ። አስታውሉ የሁለታቸውን ልዩነት። ኬሪ ዩዝድ ቱ ኬሪ ዘ ማይክሮስኮፕ ኢዝ አርም ኤንድ ዩዝድ ቱ ሳፖርት ዘ ማይክሮስኮፕ ኢዝ ቤዝ። የሚሸከምና የሚደግፍ የሚደግፍ ማለት ቤዙ ነው፣ ደግፎ ሳፖርት አድርጎ የሚይዝ። የሚሸከም ከተባለ ደግሞ አርም ነው። ስቴጅ አለ። ሳፖርት ዘ ግላስ ስላይድ ኤንድ ኮንቴን ዘ ስፔስመን ቢንግ ኦብዘርቭድ። ስለዚህ ይሄ ደግሞ ምንድነው? ስፔስመኖቹ ወይም ደግሞ እነዚህ ኦብጀክቶቹ ምን እንዲሉ ነው? ኦብዘርቭድ እንዲሆኑ እንዲታዩን ማድረግ ነው። ሌላው ምን አለ? ስቴጅ ክሊፕስ አለ። ሆልድ ዘ ስላይድ ኢን ፕሌስ ኦን ዘ ስቴጅ ይላል። ስላይዱን ከስቴጁ ላይ ማስቀመጥ ነው፣ ማያያዝ። ይሄ አገልግሎት የስቴጅ ክሊፕ ነው። አይፒስ ሌንስ አለ። ማግኒፋይ ኢሜጅ ፎር ዘ ቪወር ነው። ለሚያዩት ሰዎች ኢሜጁን ማግኒፋይ አድርጎ ማሳየት ነው። ኦብጀክቲቭ ሌንስ አለ። ሎው ሚዲየም ሃይ ፓወር ሌንስስ ዛት ማግኒፋይስ ዘ ስፔስመን ነው። ይሄ ደግሞ ምንድን ነው? ላው ሚዲየም ሃይ በመጠቀም እንዲሁም ኦይል መርሽን በመጠቀም ምን ማድረግ ነው? ማግኒፋይ ማድረግ፣ ናሙናዎችን ለጥናት ያቀረብናቸውን ናሙናዎች እንዲታዩ ማድረግ ነው። ቀጣዩ ኮርስ አጀስትመንት ነው። ላርጅ ኖብ ዩዝድ ፎር ፎከሲንግ ዘ ኢሜጅ አንደር ላው ፓወር ፕሮዲውስ ራፍ ፎከስ ኦፍ ኢሜጅ ይላል። ስለዚህ ይሄ ደግሞ ምንድን ነው? በላው ፓወርን በመጠቀም ምን ኦብጀክቶችን ምን ማድረግ ነው? ኢሜጆችን ፎከስ ማድረግ እንድንችል
ትኩረት እንዲኖረን ወደ ኦብጀክቶች እንዲታዩን ማድረግ and produce a rough focus of image rough focus rough means የሚታይ የሚዳሰስ ኢሜጅ ወይም ስዕል እንዲፈጠር የሚያደርግ ማለት ነው። ኮርስ አጀስትመንት አጀስት ሚንስ ባላንስ ማለት ነው። በቀላሉ አጀስት ማለት ማስተካከል ማለት ነው። ስለዚህ እንዲታዩን ማድረግ ማስተካከል this course adjustment and another one is fine adjustment. Fine adjustment a smaller knob used for focusing the image with high power። ይሄኛው ደግሞ ምንድነው? ፋይን አጀስትመንት ሲሆን ደግሞ በሃይ ፓወር ነው። ተመሳሳይ ሚኒንግ ነው ያላቸው፣ ግን ይሄኛው የሚጠቀመው ሃይ ፓወር ነው፣ ያኛው ራፍ ነው። ይሄ ሻርፕ ፎከስ ኢሜጅ ነው። ኮርስ አጀስትመንት ከሆነ ራፍ ፎከስ ኢሜጅ ነው። ፋይን አጀስትመንት ከሆነ ደግሞ የሚጠቀመው ሃይ ፓወር ነው። እዛስ ሻርፕ ፎከስ ኢሜጅ ነው ማለት ነው። ሻርፕ ፎከስ ኢሜጅ። ቀጣዩ ዲያፍራም ነው። ኮንትሮል ዘ አማውንት ኦፍ ላይት ዛት ፓስስ ስሩ ዘ ስፔስሜን ነው። በናሙናው ባቀረብነው ናሙና ላይ የሚያልፍ የብርሃን መጠንን የሚቆጣጠርልን ነው፣ ዲያፍራም ይባላል። ይሄም ሌላኛው ላይት ኮርስ ነው። ፕሮቫይድ ላይት ፎር ቪዊንግ ዘ ስፔስሜን ነው የሚለን። ስለዚህ ናሙናውን ወይም ደግሞ ስፔስሜኑን ለማየት የሚጠቅም ብርሃን እንዲኖር የሚያደርግ ብርሃን የምናገኝበት ላይት ኮርስ ይባላል። ቦዲ ቲዩብ ሴፓሬትስ ዘ ኦብጀክቲቭ ኤንድ ዘ ኤፒስ ሌንስ ኤንድ አሱርስ ኮንቲነስ አላይመንት ኦፍ ዘ ኦፕቲክስ ነው የሚለን። ይሄ ደግሞ ምንድነው? ኦብጀክቲቭ ሌንስን እና ኤፒስ ሌንስን የሚለይ ቦታ ሆኖ ምን ያደርግልናል? ኮንቲነስ አላይመንት ኦፍ ኦፕቲክስ እንዲኖር እይታችን ኮንቲኒስሊ ፍሎው እንዲያደርግ በቀጥታ እንዲታይ የሚያደርግልን ነው። ቦዲ ቲዩብ ይባላል ማለት ነው። ቦዲ ቲዩብ ይባላል ማለት ነው። ስለዚህ ለዛሬ ይዤላችሁ የቀረብኩት ይሄ ነበረ። በሌላ ሰዓት እስከምንገናኝ ቻው፣ ደህና ሰንብቱ፣ ቸር ሰንብቱ። በጣም ነው የምወዳችሁ።